አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ይበል። ዛሬ ይዤላችሁ የመጣሁት ባለፈው ሀቢባ ቤት ገብቶ ያወሩ የተጨማላለቁ የነበረው ከትላንትና ማታ ማለት ነው የነበረው ስለነሱ ሀሳብ ልስጥ ብዬ ነው የመጣሁት ማለት ነው። ያው መጀመሪያ አስጠልቶኝ ነበረ። በቃ ጆሮም ነገሩን ምናምን ስሰማው በቃ ለጆሮዬ ራሱ አስጠልቶኝ ነበረ። እና እንደውም ጓደኛ ቲክቶክ ላይ ምናምን ሰርታ ቪዲዮ ለምን ሰራሽ ብዬ ተቆጥቻት ነበረ። እና አሁን ደግሞ በኋላ ደግሞ ሳስበው እኔ ምስቲ ቪዲዮ ለእንትን ሀሳብ ልስጥ ብዬ ነው የመጣሁት እና ንገራችሁ። ዛሬ ቅድስት የምትባለው ማታ ገብታ ምን ብትል ጥሩ ነው? ውሸቴን ነው ያን ሁላ 24,000 ሰው ቁጭ እርግታ ማለት ነው። ውሸቴን ነው ማታ ውሸቴን ነው ሀቡ ውሸቴን ነው አላለቻትም? ውይ ውርደት ሀቢባ ምን አለቻት? አንቺማ ተከፍሎሽ ነው አላምንሽም እና ማስረጃ አምጪ አለቻት ስትላት የምን አይነት ማስረጃ ምናምን ብሎ የተከራከሩ እኔ ያሉ ነበረ እላቸዋለሁ። ምን አይነት ጊዜ ነው የመጣብን በአላ። ኧረ ብስምላህ ምን አይነት ጊዜ ነው የመጣብን። ወንድሟን አሳልፋ ሰጠችው። እሺ ምንም ብትሆን ምንም ቢበድላት ግን እንደዚህ ለሚዲያ ለሶሻል ሚዲያ አውጥቶ ወንድምን መሰል ነገር አሳልፎ መስጠት ጥሩ አይደለም። ኧረ በጣም ከባድ ነው እላችኋለሁ ውዶቼ። ኧረ በጣም ነው የገረመችኝ እቺ ቅድስት የምትባለው። ፍቅሩ ዲዛይን ነው የሚባለው መሰለኝ ወንድሟ አንገቱን ደፍቶም ብሎ አሁን አታፍሩም? በአለ ሱብሃንአላህ ወንድሟ እንደዚህ አሳልፋ ሰጠችው። ደግሞ እውነት ነገር ብታወራ እኮ ነበረ። ግን ውሸቴን ነው ማታ ያወራሁት ውሸቴን ነው ብላ አይናን በጨዋሽታ መጣች። ውሸቴን ነው ያለች ማለት ነው። ኧረ እኔ ገረመኝ በጣም። ምን አይነት ጊዜ ነው የመጣብን? አውዝ ቢላህ ሸይጣኖች። ኧረ በጣም ነው የምትገርመው። በጣም ገረመችኝ እንጂ አሁን ምን ትላለች? ምን አለች መሰለኝ? አሁን ደግሞ ሀቢባን እየሰደበቻት ቅርታ ስጠይቃት እምቢ ብላኝ ቅርታ ብዬ ስገባ እምቢ ብለኛለች እና ወንድሜን ፈልጋ ከሆነ አግብቷል ሚስት አለው አላለችም? ሀቢባን እኮ ነው የምትለው። ወላ ያ ረቢ። ኧረ ምን አይነት ባለጌ ናት! ባለጌ ናቸው። ብስሚላህ ከእንደዚህ አይነት ባለጌ አላህ ይጠብቀን። እኔ መጀመሪያ እንደዚህ ያደረኩኝ ያሉ ሀሳብ መስጠት ራሱ አስጠልቶኝም ነበረ። እስቲ ሀሳብ ልስጥ ብዬ ነው የመጣሁት። እስቲ ግን በጣም የሚያስጠላ ነው። ምንም ቢሆን ወንድም ነው፣ አባት ነው፣ ባል ነው፣ ልጅ ነው። በቃ አለ ይሄ ሪከርድ እስከ ዘላለም ድረስ ይቀመጣል። እንደዚህ አምጥታ በሰው ፊት የምታዋርደው። አሁን ለምሳሌ እንደዚህ ውሸት አውርታበት አሁን የሞት ፍርድ ለምሳሌ በሞት ፍርድ ይፈረድበት ቢባል ምን ትሆናለች? ሱብሃንአላህ ለብር ብላ ወንድሟን የምትሸጥ ላይ በወንድም እኮ በብር አይገኝም እኮ መቼም በብር አይገኝም። እኔ ገረመችኝ፣ በጣም ነው የገረመችኝ። ወንድም እኮ በብር አይገኝም። ኧረ
አሳልፋ ሰጠችው። ገገማ ነች ወላሂ በጣም ገገማ። እኔ እንጃ ውሽ ምንም ቢላት በቤተሰብ እንትን ማድረግ ነበረባት። በቤተሰብ እንደዚህ በዘመድ ምናምን ቢበድላት ራሱ ማለት በዘመድ ምናምን መለመን ነበረባት እንጂ ጎትታ ወደ ሶሻል ሚዲያ ከዚህም መጡበት፣ እነሱም መጡበት። ግን እንደዛ መጡበት። እሷ ደግሞ ገብታ ከነሱ ሆና ከምስቱ እንደዚህ በድሎኛል፣ እንደዚህ አርግቶኛል፣ ብሬን በልቶኛል እንደዛ ያለች ያወራችበት ሱብሃንአላህ ገረመኝ እኮ በጣም ነው ገረመኝ። አሁን ደግሞ ውሸቴን ነው አለች። የማታው ነገር ውሸቴን ነው ይቅርታ ይባላል በገዛ ወንድም። የሆነ የሞት ፍርድ ቢፈረድበት አሁን ለምሳሌ አንድ ነገር ፈርዳበት ፖሊስ ይዞት ለምሳሌ አሁን የሞት ፍርድ ይፈረድበት ቢባል ሰው አሁን ትኖራለች እዚህ ምድር ላይ? እሷ ያለ ከእንደዚህ አይነት ሰውን ተጠብቀን ከእንደዚህ አይነት ገገማ ጋጠ ወጣ ሰው ያለ አንተ ጠብቀን ያረቢ። ምንም ቢበድላት ምንም ቢያረጋት እንደዚህ ሶሻል ሚዲያ ላይ መውጣት አልነበረባትም። ደግሞ ውሸቴን ነው ምን ያርግ እሱ? እሺ ከዛም መጡበት። እኔ አላህ ነው የሚያውቀው ምን እንዳያረጋቸው ምን እንደበደላቸው። ግን ከዛም መጡ በኋላ ላይ እሷ ፈረደችበት። እህቱ የገዛ እህቱ በአባትሽም በእናትሽም ወንድምሽ ነው? አዎ ወንድሜ ነው ብላች ክክ አለች። አሁን ላይ ደግሞ ቲክቶክ ላይ ወጣ ምን ትላለች? ምን አገባችሁ ምንም ቢሆን ወንድሜ ነው ትላለች። አሁን ካሁን በኋላ ወንድማ ይሆናል እንዴ? አሁን ወንድሜ እህቴ ነች ብሎ ዞር ብሎ ያያታል? ምንም ቢሆን ስጋ ነው ወላሂ ስጋ መቼ ምንም ቢሆን ተቆርጦ አይጣልም። የራስ ስጋ ማለት ነው። ግን እሷ ስጋዋን እንደዚህ ያውጥታ ለሶሻል ሚዲያ አውጥታ አሳልፋ ሰጠች። በጣም እኮ ነው የሚገርመው ነው። ሱብሃንአላህ ገረመችኝ እኮ። የሆነ ትበላለች እንደዛ የት ናት? ኧረ ቢስሚላህ አሁን ብትወጥቁ እኮ ወላሂ ከዚህ ከ24 ሺህ ሰው አንድ ወንድም ያሻላታል። ለምሳሌ ብትወጥቅ አይጨክንባትም፣ ብትታመም አይጨክንባትም፣ ያሳክማታል። ደግሞ አሳክሚያታለሁ አለ። ከዚህ በፊት ታማ አሳክሚያታለሁ አለ። ያኔ ወይ እሱ ባይኖር ወይ መጥፎ ቦታ ወጥቃ ነበር ሊሆን ይችላል። ለዚህ ማትበቃ ነበር ሊሆን ይችላል። ምን ይታወቃል? እና አሳልፋ ሰጠችው ወንድሟን ለሚዲያ ማለት ነው። በጣም ያሳዝን። ደግሞ ውሸታ አታፍሩም እኮ። አሁን ራሱ ቦታ ተሳደባለች ከሰዎቹ ጋር ምን ትላለች? ምን አገባችሁ እንካነሳ ያልኩት ምን አገባችሁ? ሀቢባን ይቅርታ ጠይቃት አይደል እንዴ? ገብቼ ይቅርታ ስጠይቃት ይቅርታ አልቀበልም አለችኝ። እና ወንድሜን ፈልገዋለች። እሱ ባለትዳር ነው ሚስት አለው ትላለች። ፈልጋው ነው የሚያገባት መስሏት ነው ትላለች። ሀቢባን እኮ እንደዛ የምትለው ኧረ ምን አይነት ባለጌ ናት! ባለ ሰው ሁሉም እንደዛ መስሏታል እንጂ ወንድሟን አሳልፋ ለሚዲያ ሰጥታ
አሁን ደግሞ ዝም ብላ ትልፈልፋለች። አረ ያ ረቢ አለ ተጠብቀን ከእንደዚህ አይነት ሴት ከወንድም እንደዚህ የሚያው እህትን ወንድምን አሳልፎ ከሚሰጥ ሰው አንተ ጠብቀን ያለ ያ ረቢ። ምን አይነት ነች ባላ ሱብሃንአላህ። ደግሞ አይናን በጨው ታጥባ አፋን በጨው ታጥባ ትመጣለች። እንትን ውሸቴን ነው ልትል አታፍርም እኮ። አሁን ያን ቪዲዮ ቤተሰብ ያየዋል። የኢትዮጵያ ሙሉ ህዝብ አየው እኮ በቃ አሁንማ ሪከርድ አርግቶ በተኑት። ሀበሻ ሲባል ወሬ ካገኘን ያው እንበትናለን። ያለ አሁን ልትሚልክ ጸጸቱ ይወጣላታል። አሁን ይሄ ጸጸት ኧረ ብስሚላ ያስፈል። አሳልፎ መስጠት አልነበረባትም። ምንም ቢበድላት ምንም ቢያረጋት ወንድም ነው በቃ። ቢያንስ ለክፉ ጊዜ ይደርሳል እኮ። ምንም ለአንዳንድ ጊዜ ባይደርስ ምንም ክፉም ቢሆን ወንድሜ ይኑር፣ ወላሂ ምንም ክፉም ቢሆን ይኑር። ለአንዳንድ ነገር ቢያንስ ለክፉ መጥፎ ወንድም ራሱ ቢኖራችሁ ለክፉ ጊዜ ይደርስላችኋል። በቃ ሰው እንትን አይላችሁ። አሁን አሳልፋ ሰጠች። ጸጸት ላይ አሁን ትጸጸታለች። ቪዲዮውን እንግዲህ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ፣ አበረታቱኝ። ባይ ባይ፣ ቻው፣ ደህና ሁኑ።